ነው የሰሙት መሰለኝ። ለምንድነው ጽዮን አትሄድም እንደ ምናምን አየናት ደጋግመ ምናምን ሲሉ ቀለበቴን ማውለቄን ምናምን ኖቲስ ያደርጉ ነው። እና I didn't care ብዙም ሶሻላይዝ ምናደርግ ሰዎች አይደለም። ራሴን ጠብቃለሁ። He was not 21. He was 29 at the time. Date ማረክ ሲጀምሩ ነው 29 ወይስ ተጋቡ ነው 29? I think 26 ምናምን ነበር ስንገናኝ። Did he ever hit you? No. ግን ይቃል ማለት ብቀጥል ነበር ቢያስባሉ ግን አይተርፋም ነበር። Also በጣም even she has 2 dans taekwondo ሁለት ዳን አላት። ጥቁር ቤት ታውቃላችሁ? ከዛ ሁለት ሱሬ ሲጨመር ነው ያላት። so she's too strong እንደዚህ ነው ስልከልብሽ ትረግጫሻት ትዝ ያለኝ ሆሮሪኮ ብቻ ዳን አላት። so I'm not recording this ማለት ያስቀምጣል ያስቀምጣል 3 አመት ከምናምን ነው ዲታል ነው ማለት 3 አመት ከምናምን ወለት በግጄ ላክልሻል ጸጋሽ yes ጸጓሪ የምትሉ ሰዎች ይወጣት ይችላችኋል። yes ሁላችሁ ጓደኞች የሉኝም። አልተወችም ክሮሼት ታደርጋለች አሁን ያ ግን ኮኒ ሰው ኦርደር አድርጎኛል ሰርቶታል። how are you feeling now? ሰው ኦርደር አድርጎሽ? አዎ next በጣም how are you feeling now? አሁን ትንሽ ኦቨርዌልድ ሆኛለሁና የሆነ it's a bit triggering የሆነ ሪሊቭ ነገር እንደማድረግ ነው ታሪኩን ድጋሚ መናገር። ከዛ ሁላ ማለት ነው የዛን ቀን ምንድነው ያለችኝ ከተመለስሽ አላናግርሽም ምናምን ነገር አለች። ከዛ እሺ ምናምን ነገር አልኳትና ከትምህርት ቤት መጣ በር ላይ ነው አይደል ከትምህርት ቤት መጣ ትንሽ እንደቆየች እሱ በር ላይ መጣ በቃ ውጪ እየጠበቅኩሽ ነው ምናምን አለኝ። ቀን ሙሉ አውርተን ሶልቭ አድርገን ነው ማለት ነው። ከዛ በኋላ ደውለሽ አልነገርሽኝ ትምህርት ያለው she was like very will you talk to me ልመለስ እያሰብኩ ነው አለችኝ። I was like obviously I'm going to talk to you but yeah በስልክ ነው it was like the most devastating news ever. Yeah, yes. Do you feel safe after we talked about it? I don't know. ማለት it's been 2 years 2 አመት ሆኖታል ሁሉም ነገር ካለፈ በኋላና ምንም ያስፈራኝ ነገር የለም። ምንም ያስፈራኝ ነገር የለም። I feel safe I guess. I feel safe. በጣም ነበር የሳኩት የመጀመሪያውን ኮሜንት ሳይ ታላቅ ናት ታናሽ ናት 8 አመት ነው በልጣት ወላጆቻችን ደረጀኝ the most understanding people ever በጣም እንደነሱ አንደርስታንድ የሚያደርግ ሰው የለም። በጣም ትሬትን እንዳያረግሽ እንዳልኳችሁ ነው ላይክ በጣም እኔ ፓወር እንዳለው ኮንቪንስ አድርጎኝ ነበር። ቅድሚያ በጣም ነበር ፓወርፉል እንደሆነ ያሰብኩት ማለት ምንም እንደዛ የሚያሳምን ነገር አልነበረም ሉኪንግ ባክ ማለት ነው። ግን ማይ ዳድ እንዳልኳችሁ በጣም ሲቆጣው በቃ ሁለተኛ እንዳትመጣ ምናምን ነገር ሲላ he was literally shaking እና ማይ ዳድ ያለው ትንሽ ጠጋ ብንለውማ ይሄ ሳይሸን አይቀርም ምናምን ያለው he was so scared በጣም ፈሪ ነው በጣም ለመጨረሻ ጊዜ ማለት ነው ያገኘሁት ቤት መጣ የሆነ ሰዓት አይደለ በቃ ጓደኞቹን ሽማግሌ ምናምን ብሎ አስልኮ ምናምን ነገር መጣ ቤት እና እግሬ ላይ ምናምን ወደቀ። ከዛ ነው እኔ አልፈልግም ላይ እግር ላይ በመውደቅ ሶልቭ የሚደረግ ነገር አይደለም ነው አልፈልግም ምናምን ነገር አልኩት። ከዛ በኋላ ሪቻውት ባደረገ ቁጥር ምን ማድረግ ጀመርኩኝ ማለት ነው እስቲ ቲቪውን መልሰው እስቲና የሆነ ያህል እንትን ልበል ላስበት ቆይ ቲቪውን አምጣ ከዛ መልሶ ሪቻውት ሲያደርግ እስቲ የዲኮር እቃውን ትንሽ እስቲ መልስልኝ ይጠፋል። ከዛ ነው 1-2 ሳምንት ይቆይና ነው መልሶ ሪቻውት ያደርጋል። ከዛ እንትኑን አምጣ ምናምን ስለው ጠፋ ማለት ነው። ሙሉ የቤት እቃውን ይዞ ምናምን ነገር ተገላገልኩትና አንድ ማሻሻያ መንገድ የቤቱን እቃ መጠየቄ ነበር። the grid ጋር በጣም ከባድ እቃዎች አንዱ ሜሱ አልነበረም ባይዘው yes ከዛ ለልደትሽ ደግሞ like after a year no almost after almost a year the drama tell them በጣም ፊልም ያዋኛ ፊልም ጭንቅላት ውሃ በስትክክል ባይዘው I don't think they understood what that meant
እሺ አሁን ውሃ መጠጣት ከልክ ሱቅ ነው ያሉት yes just imagine this yes በብላክ ሴናሪዮ በስትክክል ስሪላችሁ I think ሱቅ ማለት the coffee house ማለት ነው ጆሮ ለምደምጫው so no I know about it cuz drama trigger I know salas cuz okay you swim in the red sea ያልሽኝ ኦኬ ቴንክ ዩ I guess እሺ እንግዲህ አሁን እንሰቀምጠ ነው ካጁአሊ ቆይ ውሃ ልጠጣስ አይ እንዳትጠጪ ሆነ ያ that is like ቆይ ትጨርሻ like I know ትጨርሻ አሁን እንዳትጠጪ you just says አሁን እንዳትጠጪ like ካፌ ምንም ነገር ይውጣ ከሆነ ፓርት በኋላ ኮንትሮል ማድረግና አንታጎናይዝ ማድረግ ስለሚፈልግ ሊትራሊ የሆነ ነገር አይ ሲጀመር አንቺ ቀልድ መስሏችኋል አይደለ ሲጀመር አንቺ ነው የሚለው በዚህ ባህሪው እንዴት ተጠበሰች ላቭ ቦምቢንግ የሚባል ነገር አለ ማለት ነው ጥሩ ሰው ነበረ ማለት ነው ይሄ ደግሞ yes ማማርኛ yes also ይሄ ትራውማ ማለት ነው ሊትራሊ እኛ ቤት በቃ ከሱ ጋር ተጣልተው ከመጣች በኋላ ምን እንደተፈጠረ አላውቅም ጽዮን እንደዚህ አይደለም ማቃ everything ልታረግ ስትል she has to announce it like hey it's like asking for a permission ነገር I'm gonna do this now I'm gonna clean now I'm telling you yes shouldn't it leave now okay go like okay do it እንደው እየነገርሽ ነው ያለሽው ምናምን ብያት ነው ያቆመችው ሁላ ያምራላ በጣም ጥፋ እንደምንድነው ራዳ I love your nails thank you you're so strong እንዴት ከሱ ጋር ፍቅር እንደያዘሽ ራሱ ገርሞኛል እንደው ያደራብሽ ሴት ጓደኞች የሉሽም I have friends ከኮሌጅ ማለት ነው ከዛ በኋላ እኔ I am homebody በጣም በቃ ቤት ውስጥ መቀመጥ መወድ ሰው ነኝ ከዛ በኋላ ኮቪድ ገባ ግራጁዌት እንዳደረግን ነገርና ከዛ በኋላ ለመገናኘት ምናምን ስንሞክር ብዙ እንትን አላለ ቢሆን አልተመቻቸም ነገር ከዛ እኔም በጣም ችግር አለብኝ በጣም I had great friends especially ከኮሌጅ ሳንቲ አብሮኝ የተማሩት my friends እኔ በጣም ነው የምወዳቸውና ከነሱ ጋር ኪፕ አፕ ማድረግ አልቻልኩምና ለዛ እንትን ይለኝ by the way ጊፍቱ እዚህ ጋር በትልቁ ቴክስታችሁ እንድታይን ስላደረግን ጎበዝ ልጅ ናት የራሷን ስቶሪ ያሳለፈችውን ነገር ሂል አድርጋ ለታናናሾቿ ለሴት እህቶቿ ትምህርት እንዲሆን የራሷን ስቶሪ አጋርታለች ሶ በጣም ጎበዝ ጠንካራ ሴት ናት በጣም ጎበዝ በርቺ ከዛ ውጪ ግን ለሴቶች ማለት የምፈልገው ነገር ምንድነው ስለ ሪሌሽንሺፕ ስታስቡ እሷ ከተናገረችው ንግግር ውስጥ አንዱ ያን ሪሌሽንሺፕ እንደ ሶስተኛ ወገን ሆኜ በውጪ ሆኜ ሳየው ሌላ ሰው ሆኜ ሳየው ምን አይነት ደደብናት ነበር እምለዋለችና አንዳንዴ ከስሜታችንና ከፍላጎታችን ውጪ ሰላማችን መምረጥ አለብን ላይክ ሴቶች ስንሆን ሰላማችሁን መምረጥ አለባችሁ ላይክ ስሜታችሁንና ፍላጎታችሁን ብቻ ፎሎ አፕ ማድረግ የለባችሁም መንፈልጋቸው ነገሮች እንዳለ ትክክል ናቸው ማለት አይደለም በቃ አንዳንዴ ትክክል ያልሆነ ነገር ልንፈልግ እንችላለንና ቆም ብሎ ያሉበት ሪሌሽንሺፕ በዚህ ሪሌሽንሺፕ ደስተኛ ነኝ ወይ እኔ ሰላም ይሰማኛል ወይ አብሮኝ ያለው ሰው አሁን ካለው በላይ ኮንፊደንስን ቡስት ያደርጋል ወይስ ያለኝን ኮንፊደንስ ይቀንሰዋል የስራ ሞራሌን ይጨምረዋል ወይስ ይቀንሰዋል ከሱ ጋር ሰውን እረበሻለሁ ወይስ ደስተኛ ሆናለሁ ነፍሴ ሰላም ትሆናለች በቃ ያላችሁበት ሁኔታ እኮ ውስጣችሁ እኮ ይነግራችኋል ላይክ ፊልም የምታደርጉት ነገር አለ ላይክ ሰው ባይነግራችሁም ራሱ ውስጣችሁ ይነግራችኋል ደስተኛም ስትሆኑ ያስታውቃችኋል ኢቭን አንዳንዴ የሆነ ነገር ሀፕን ሲያደርግ ውስጣችሁ የሚነግራችሁ ነገር አለ አይደል እሱን ነገር አዳምጡት እንዴት ነው ዛሬ ልሂድ ስትሉ ውስጣችሁ ቀሩ ሲላችሁ መቅረት ነው ያለባችሁና እንደ ሶስተኛ ወገን አንዳንዴ የራሳችሁንም ህይወት ልጅቷ እንዳለችው እንደ ሶስተኛ ወገን ሆናችሁ ቆም ብላችሁ አስቡ ከሰላም የሚበልጥ ነገር ምንም ነገር የለም ያላችሁበት ቦታ ሰላም ሊሰጣችሁ ካልቻለና ደስተኛ ካልሆናችሁ ካላችሁበት ነገር ራሳችሁ የበለጠ ሞቲቬት ሆናችሁ ኮንፊደንሳችሁን የሚያሳድግላችሁ የስራ ሞራላችሁን ማይጨምርላችሁ ከሆነ ያላችሁን ነገር የሚያሳንስባችሁ ነገር ውስጥ ሆነ ያላችሁት እናንተ ቶክሲክ ነገር ውስጥ ነው ያላችሁት ራሳችሁን አስወጡላለሁ በዚህ አጋጣሚ ጽዮን ግርማ በጣም ጎበዝ ነሽ I really appreciate you ጠንካራ ነሽ ወደፊት ትልቅ ደረጃ ደርሰሽ እንደምናይ ተስፋ አደርጋለሁ መልካም ቀን ይሁንላችሁ